የጠፋባችሁን የቲክቶክ አካውንት እንዴት መልሳችሁ በራሳችሁ ቁጥር ወይም ደግሞ እንዴት መመለስ እንደምትችሉ በዚህ ቪዲዮ አሳያችኋለሁ ማለት ነው። ፓስዋርዱ ሊሆን ይችላል የጠፋችሁ፣ አሊያ ደግሞ ሙሉ ለሙሉ አካውንቱ የጠፋችሁ ማለት ነው። መልሳችሁ መጠቀም ትችላላችሁ ማለት ነው። ስለዚህ እንዴት መመለስ እንደምትችሉ የጠፋባችሁን የቲክቶክ አካውንት ሙሉን አሳያችኋለሁ። ተከታተሉ ማለት ነው። ቪዲዮን ላይክ በማለት ጀምሩ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማለት ቤተሰብ ሁኑ ማለት ነው። ስለዚህ አሁን ቀጥታ ወደ ቪዲዮ እንሄዳለን። ከቲክቶክ አፕሊኬሽናችን ነው የምንገባው። ከዚህ የቲክቶክ አፕሊኬሽናችን ጋር እንገባለን። ከምታዩት ጋር ማለት ነው። ፕሮፋይል ምልክቷን ከማሳያችሁ ቦታ እሷን እንነካታለን። ክሊክ እናደርጋለን። ከዛ ይሄ እንደዚህ ከራሳችን አካውንት ውስጥ ያስገባናል ማለት ነው። ከራሳችን አካውንት ውስጥ ካስገባን በኋላ አሁን የምንፈልገው የጠፋብን የቲክቶክ አካውንት ስለሆነ ቀጥታችን ነው የምንጫነው። እዚህ ጋር ትታያችኋለች። እሺ ከስማችን ጋር ያለች ፕሮፋይል ኔማችን ጋር እሺ ጋር ቀስቶ ማለት ነው። የአንዳንዶቹ ላይ እዚህ ጋር ይቀመጣል። ላይ ከተቀመጠ ላይ እሷን ነኩ። እኔ አሁን እዚህ ጋር ነው ያለው። እቺን ነካና እገባለሁ። እቺን ማሳያችሁን ቦታ ማለት ነው። ከዛ እንደዚህ ስነኩት እንደዚህ ያመጣላችኋል። ይሄ አሁን ያለው የምንጠቀምበት ነው። ግን የጠፋብንን ስለሆነ የምንፈልገው እዚህ ጋር አድ አካውንት የምትላትን ክሊክ እናደርጋለን። እዚህ ያመጣላችኋል። የጠፋብንን የቲክቶክ አካውንት ለመመለስ ስለሆነ እዚህ ጋር ከምታዩት ሎጊን የምትላለች እሷን ክሊክ እናደርጋለን። እንደዚህ ይመጣል እንደምታዩት ማለት ነው። ዩዝ ፎን ይላል ኦር ኢሜል ኦር ዩዘር ኔም ይላል። እዚህ ጋር ደግሞ ኮንቲኒው ዊዝ ፌስቡክ ይላል። እዚህ ጋር ደግሞ ኮንቲኒው ዊዝ ጉግል ይላል ማለት ነው። ስለዚህ እናንተ በተመቻችሁ ምረጡ። መልካችሁ አለ በኢሜይላችሁ አለ ደግሞ በዩዘር ኔማችሁ። የሚቀለው ዩዘር ኔም ነው ብዬ አስባለሁ። ለእኔም የሚቀለኝ ዩዘር ኔም ነው። የቲክቶኩ የጠፋው የቲክቶክ ስም ማለት ነው። ስለዚህ ከዚህ ጋር ክሊክ አደረግና አሁን ከዚህ ጋር ባክ እንለውና ጠፋብን የቲክቶክ ስም ሰርች አድርገን ስሙን ኮፒ አድርገን ይዘን እንመጣለን ማለት ነው። ስለዚህ እዚህ ጋር ባክ እንላታለን ማለት ነው። እዚህ ማሳያችሁ ጋር ቀስቷን ነክተን ባክ ወደ እዚህ ጋር ሰርች በተን አለች። ሰርች እናደርገዋለን ስማችን እዚህ ጋር ሰርች የምትለዋን ክሊክ እናደርጋታለን። ልብ በሉ ሰርች አድርገን የምናመጣው የጠፋብንን የቲክቶክ አካውንት ፕሮፋይል ኔሙን ነው። ስለዚህ ሰርች በተናችን ክሊክ እናደርጋታለን። ከዛ እንደዚህ የሰርች በተኗን ነክተን እንደዚህ ይመጣልናል። እንደጠፋብን የቲክቶክ አካውንት ፕሮፋይል ኔም እንጽፋለን ማለት ነው። እኔ የጠፋብኝ የቲክቶክ ስሙ ማን ይላል? ሁልጊዜ 21 የሚል አካውንት ነው የጠፋብኝ። ስለዚህ እጽፋለሁ ማለት ነው። በእንግሊዝኛ ከሆነ በእንግሊዝኛ፣ በአማርኛ ከሆነ በአማርኛ ጽፉታላችሁ። የጠፋብኝ 21 ይሄ አካውንት ነው የምታዩት። እዚህ ጋር ይሄን አካውንት ክሊክ አደርጋለሁ። የጠፋብኝ አካውንት ነው። ይሄን ክሊክ አደርጋለሁ። ይሄም እንደምታዩት ነው። እዚህ ጋር ፕሮፋይሉ መጣልኝ ማለት ነው። የምፈልገው አካውንት ይሄ ነው እንደምታዩት። ስለዚህ ይቺን ክሊክ አደርጋለሁ። ራሱን ክሊክ አደርጋለሁ። ራሱ ቤት እገባለሁ ማለት ነው። እንደምታዩት ነው። ይሄ ነው የጠፋው አካውንቴ። አሁን ይሄን ነው እየመለስኩ ማሳያችሁ ማለት ነው። እዚህ ጋር እንደምታዩት እዚህ ጋር አት ሁልጊዜ 21 ይላል። እሱ ዩዘር ነው ስሙ ማለት ነው። አሁን እንደዚህ ከመጣችሁ በኋላ እዚች ጋር ቺንን ኮፒ ታደርጓታላችሁ። ፕሮፋይል ኔሟን ማለት ነው። ስለዚህ ጫን እናደርጋትና ኮፒ እናደርጋታለን ማለት ነው። እስኪ ኮፒ አድርገን ወስደን ከቅድሙ ጋር እንወስዳታለን። ይኸው ኮፒ ያለ ማለት ነው። እንደምታዩት ኮፒ ባክ ወደ ኋላ መለስና ቀጥታ እዚህ ጋር እመጣለሁ። ዋናው ጋር እንትኑ ማለት ነው። ቲክቶክ ውስጥ መጣና እንደ ቅድሙ እዚች ጋር ፕሮፋይል እዚች ጋር መጣና ፕሮፋይሉን በቅድሙ ስቴፕ ሄዳለሁ ማለት ነው። እዚህ ጋር ፕሮፋይል እንትኗን እጫናለሁ ማለት ነው። የምታዩት ፕሮፋይል ምልክቷን ቲክቶክ ውስጥ ከዚህ ከተደረደረች ፕሮፋይል ምልክቷን ይነካለሁ። እሷን ክሊክ አድርግና እገባለሁ ማለት ነው። ከዛ በቅድሙ ስቴፕ ልክ ቅድም ባሳያችሁ ስቴፕ አሁን እቺን ቀስቷን ነካለሁ። እዚህ ጋር ማለት እዚህ ጋር ከፕሮፋይል ኔሜ ያለችውን ቀስት እቺ የምትታያት ከዛ እንደዚህ ይመጣል ማለት ነው። እዚህ በቅድሙ ስቴፕ ነው የምንሄደው። አድ አካውንት የምትለዋን ነካለሁ። በቅድሙ ስቴፕ መጠበቅ አለብኝ። ከዛ እቺኝ ሎጊን የምትለዋን አለ ቅድም ነካ። ስለዚህ እሷን ነካለን። አሁን የቅድሙ ስቴፕ ተጠብቄ እመጣለሁ። እዚህ ጋር ያው እቺን ነካለሁ። እዚህ አማራጭ
ከዛ ያው እንደምታዩት በቅድሙ ስቴፕ ድረስ እንደዚህ ያመጣልን ማለት ነው። ዩዘር ኔም ስለሆነ መመለስ የፈለጉት የጠፋብኝ የቲክቶክ አካውንት አሁን ኢሜል ኦር ዩዘር ኔም ይላል። ይኸው እዚህ ጋር መርጫለሁ። ያመጣነውን ኮፒ አድርገን ያመጣነውን ዩዘር ኔም የቅድሙን ቲክቶክ ስም ከዚች ጋር ኮፒ እንላታለን ማለት ፔስት እናደርጋታለን ማለት ነው። ኮፒ አድርገን ያመጣናት ስለዚህ ይኸው ፔስት ትላታለሁ ማለት ነው። ፔስት ትላለች ፔስት ያው አያችሁት መጣ ማለት ነው። እንደምታዩት ኮፒ አድርገን ያመጣነውን ስም ፔስት ስናደርገው እዚህ ኮንቲኒው በለው ይለኛል። ኮንቲኒው እንለዋለን። እንደምታዩት እዚህ ታች ጋር ከዛ እንደዚህ ፓስዋርዱ የምታውቁት ከሆነ ፓስዋርዱን አስሙ። ፓስዋርዱን ሙሉ። ፓስዋርዱን የማታውቁት ከሆነ ግን እዚህ ጋር ኒድ ሄልፕ ሎጊን ይላል። ቺን ትችላላችሁ። አሊያ ደግሞ ለአንዳንዶች ፎርጌት ፓስዋርድ የሚል ካለ እናንተ ጋር ፎርጌት ፓስዋርድ ብሎ ከመጣ ፎርጌት ፓስዋርድ የሚለውን ነው የምትጫኑት። እንደኔ ደግሞ ኒድ ሄልፕ ሎጊን የሚለው ብሎ ከመጣላችሁ ይሄን ትጫናላችሁ ማለት ነው። ስለዚህ አሁን ቺን ክሊክ አድርጋት። አሁን እዚህ ጋር ያስመርጣችኋል ማለት ነው። እንደምታዩት ሬስ ፓስዋርድ ፎን ነምበር ይላል። ሬስ ፓስዋርድ ዊዝ ኢሜል ይላል። ሪከቨሪ ዩር አካውንት ይላል። እንደምታዩት እዚህ ጋር አንድ ነገር ማስታወስ አለባችሁ። የከፈታችሁበትን ስልክ ቁጥር ወይም ደግሞ ኢሜል ማስታወስ የግድ ይላችኋል ማለት ነው። ወይ በስልካችሁ ነው ወይ በኢሜላችሁ ነው መርጣችሁ ትገቡ። እናንተ ከሁለት አንዱን አስታውሱ። ኢሜሉን ማለት ነው፣ ስሙን ነው። ወይ ስልካችሁን አስታውሱ ወይ ኢሜሉን ማለት ነው። ከሁለት አንዱ የከፈታችሁበትን ማስታወስ ግድ ይላችኋል እዚህ ጋር። ከዛ በስልክ ከሆነ እዚህ ጋር ረስት ፓስዋርድ ዊዝ ፖን የምትለውን፣ በኢሜላችሁ ግን ደግሞ ረስት ፓስዋርድ ዊዝ ኢሜል የምትለውን ነክታችሁ ትገባላችሁ። እኔ እችኛዋን እጠቀማለሁ። ረስት ፓስዋርድ ዊዝ ኢሜል የምትለዋን እጠቀማለሁ ማለት ነው። በዚች ተጠቅሜ ነው ላሳያችሁ። ረስት ፓስዋርድ ዊዝ ኢሜል የሚለውን ስነካ እንደዚህ ያመጣላችኋል። እዚህ ጋር እንደምታዩት ኢንተር ኢሜል ይላል። ኢሜላችሁን አስገቡ ነው የሚለውን ዩ ዊል ሪሲቭ ኤ ቬሪፊኬሽን ኮድ ኢሜል ነው የሚለው። በኢሜላችሁ ኮድ ይደርሳችኋል ነው የሚለው። እዚህ ጋር ኢሜሉን እናስገባለን። ኢሜሉን ስም የጠፋብኝን ቲክቶክ የከፈቱበትን ኢሜል አስገባለሁ እዚህ ጋር። ስለዚህ ኢሜሉን አስገባው። ኢሜሉን ካስገባው በኋላ እዚህ ጋር ኮንቲኒው እለዋለሁ። ታች ከምታዩት ጋር ማለት ነው። ቬሪፋይ ኢሜል ይላል። እዚህ ጋር እንደምታዩት 6 ዲጂት ኮድ አሁን ወደ ኢሜል ይልኮልኛል ማለት ነው። ስለዚህ ከዚህ ጋር ትወጡና እናንተ ከዚህ ጋር እዚህ ኢሜሉ ጋር የተላከውን ኮድ ለማምጣት የት ትሄዳላችሁ? ይችላችኋል። በተኗን ዝም ብላችሁ አንዴ ክሊክ ታደርጓላችሁ እዚህ ታች ጋር ማለት ነው። መሀል ላይ የስልካችሁን መሀሏን በተኗን ተጭናችሁ ትወጣላችሁ ማለት ነው። ከዛ እሷን ተጭናችሁ ትወጡና ቀጥታ የት ትሄዳላችሁ? ኢሜላችሁ ጋር ይኸው ጂሜል አፕሊኬሽናችሁ ጋር ትገባላችሁ። የተላከላችሁን ኮድ ለማምጣት ማለት ክሊክ ታደርጋላችሁ። 6 ዲጂት ኮድ ከኢሜል ውስጥ ልኮልኛል ማለት ነው። እዚህ ጋር አያችሁት። ከኢሜል ጋር 6 ዲጂት እችንን 6 ዲጂት ኮድ ኮፒ አድርጌ ይዣት እሄዳለሁ ማለት ነው። ጫናትና ኮፒ ላታለሁ። ኮፒ ካልን በኋላ ቀጥታ እዚህ እንወጣለን። ከዚህ እንወጣና ቅድም ከነበርንበት እንትን ላይ እንገባለን ማለት ነው። ቲክቶክ ላይ ይኸው ነው። ከዚህ ጋር እንገባለን። ከዛ እዚች ጋር አምጥቼ ፔስት እለዋለሁ ማለት ነው። ፔስት አያችሁት፣ ሞላሁት ማለት ነው። እንደዚህ ፔስት ስንለው ራሱ ይወስዳል። አሁን እንደዚህ እንትን ካልነ በኋላ ከሞላን በኋላ እዚህ ጋር ምን ይጠይቀናል? ረስት ፓስዋርድ ይላል። እዚህ ጋር አዲስ ፓስዋርድ ይጠይቀናል ማለት ነው። አዲስ ፓስዋርድ ከ8 ዲጂት ያላነሰ ፊደል፣ ሲምቦሎች፣ ቁጥሮች የተቀላቀሉበት ጠንከር ያለ ፓስዋርድ በአዲስ ክሬት እናደርጋለን። አዲስ ፓስዋርድ ያላነሰ አዲስ ቁጥሮችን፣ ፊደሎችን፣ ሲምቦሎችን የቀላቅላችሁ ክሬት አድርጉ ማለት ነው። እኔ የራሴን ክሬት ላድርግ። አሁን እንደምታዩት እኔ ፓስዋርዴን በአዲስ ክሬት አደረኩ ማለት ነው። መስፈርቱ ስታሟሉ እንደዚህ ፓስዋርዳችሁ ስሞልታችሁ መስፈርቱ ስታሟሉ እንደዚህ ይበራሉ፣ ታያችኋላችሁ። እነዚህ አረንጓዴዎች አሁን በትክክል እኔ ፓስዋርዴን በአዲስ ሞልቻለሁ። ከሞላ በኋላ እዚህ ጋር ኮንቲኒው ብለዋለሁ ማለት ነው። ኮንቲኒው ብለዋለሁ። እንደምታዩት እንግዲህ በሚገባ ፓስዋርዱን ከሞላን በኋላ እንደምታዩት ወደዚህ ያመጣናል። አሁን ቀጥታ የቲክቶክ አካውንታችንን መልሰነዋል ማለት ነው። እንደምታዩት እዚህ ጋር ሚ ከምትለዋ ጋር ገብቼ ላሳያችሁ። እዚህ ጋር ታያችኋለች። ሚ ከምትለዋ ቅድም ስንገባ አልነበረም። አሁን ገብቼ ላሳያችሁ። ገባው። ሚ ከምትለዋ ከገባው
ይሄው እንደምታዩት አካውንቱ በዚህ መልኩ ተመልሷል ማለት ነው። ይሄ የአካውንት አይደለ ለመመለስ እንፈልገው የነበረው አካውንት ይሄው እንደምታዩት እዚህ ጋር ሁል ጊዜ 1 ሚሊዮን ተመልሷል ማለት ነው። 6000 ምናምን ፎሎወር ያለው ነው እንደምታዩት። ስለዚህ የጠፋባችሁን የቲክቶክ አካውንት የምትመልሱት በዚህ መልኩ ነው ማለት ነው። በቀላሉ በዚህ መልኩ መመለስ ትችላላችሁ። ስለዚህ ላይክ ያላላችሁ ላይክ በሉ። ለዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ ብላችሁ የደወል ምልክቷን በመጫን ኦል ሚለውን በመንካት ቤተሰብ ሁኑ እላለሁ። እንደዚህ ይጠቅማሉ የምንለውን ለእናንተ ይጠቅማችኋል ብለን የምናስባቸውን ቪዲዮዎች እንለቅላችኋለን። አሪፍ ቪዲዮዎችን እየሰራን እንደዚህ እንለቅላችኋለን፣ ይጠቅማችኋል ብለን የምናስባቸውን። ስለዚህ ቤተሰብ ሁኑ እላለሁ። በሌላ ጠቃሚ ቪዲዮ እስክንገናኝ ሰላም ቆዩ። ሀገራችንን ፈጣሪ ሰላም ያርግልን። ሰላም ሁኑ።